የሞሳድ ሰላዮች በዓለም ዙሪያ ምን እንደሚሰሩ ያውቃሉ? ዓለምን የሚያንቀጠቅጡት እነዚህ ኦፕሬሽኖች እስከዛሬ በሚስጥር የተያዙ ናቸው። እንደ ኢሮፓውያን አቆጣጠር በ1951 ጀምሮ እስራኤልን ለመጠበቅ የተቋቋመው ሞሳድ በአደገኛና በአስገራሚ ስራና ተግባሩ ይታወቃል። ድርጅቱ በሰው ሰራሽ የስለላ መረቦችና በአገር ደህንነት ዘርፍ ላይ ተወዳዳሪ የሌላቸው ስራዎችን ያከናውናል። ከሚያስፈሩና ጥንቃቄ ከሚጠይቁ ኦፕሬሽኖች መካከል በስውር የሚፈጸሙ ግድያዎች፣ ኢላማቸውን ባልታሰበ ቦታና መንገድ የማጥፋት ጥቃት፣ የአውሮፕላን ጠለፋና የሳይበር ጥቃት፣ መረጃዎችን ለመመንተፍ የሚጠቀሙባቸው የላቀ ቴክኖሎጂዎች፣ የመረጃ ምንጭነት፣ ከጠላት ደጅ ሳይቀር ወሳኝ ሚስጥሮችን ሰርቆ የማውጣት ጥበብ። አብዛኞቹ የሞሳድ ኦፕሬሽኖች ዛሬም ድረስ በዝግ ፋይል የተቀመጡና ለዓለም ይፋ ያልሆኑ ሚስጥሮች ናቸው። በዓለም የስለላ መድረክ ላይ ሞሳድ ከአሜሪካው CIA፣ ከእንግሊዙ MI6 ጋር በከፍተኛ ይፎካከራል። እያንዳንዱ ድርጅት የሌላውን አገር ሚስጥር ለመሰብሰብ ሌት ተቀን ቢሰራም ሞሳድ ግን ባልተጠበቀና በማይታመን ኦፕሬሽን የዓለም ቁንጮ በሚል ስም ይታወቃል። የትም ደርሰው የፈለጉትን መረጃ ይዘው የመውጣት አስደናቂ ችሎታ አላቸው። እነዚህ ሁሉ ኦፕሬሽኖች ዛሬም ድረስ ሚስጥራዊነታቸው አልተገለጠም። ነገር ግን አንድ ነገር ግልጽ ነው። የዓለም የኃይል ሚዛን የሚቀይሩት እነዚህ በጨለማ ውስጥ የሚሰሩ ድርጅቶች ናቸው።